እንደምን ዋላችሁ ወዳጆቼ። ክብር ለእግዚአብሔር ይሁን። በሰላም ያዋለን ጌታ ለዘላለም የተባረከ ይሁን። ዛሬ ደግሞ አንድ መጽሐፍ ክፍል አብረን የምንካፈልበት ቦታ ይዤላችሁ ቀርቤያለሁ። ጌታ ለዘላለም የተባረከ ይሁን። ይህን መጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 26 ኦሪት ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አብረን እንድናየው እወዳለሁ። በዚህ መጽሐፍ ክፍል ላይ አንድ ሰው ነበረ። መጽሐፉን አነባለሁ። ምዕራፍ 26 ከቁጥር 1 ጀምሮ። በምድር ቀድሞ በነበረው ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክህም አለው። እነዚህን ምድሮች ሁሉ ለአንተም ለዘርህ እሰጣለሁና ለአባቴ ለአብርሃም የማልሁለትንም መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘሬ እሰጣለሁ፣ የምድርም አሕዛብ ሁሉ በዘሬ ይባረካሉ። አብርሃም ቃልን ሰምቷልና ፍርድን፣ ትእዛዝን፣ ሥርዓትን፣ ሕግንም ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያን ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እኅቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ስሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷ ውብ ነበረችና። በዚያ ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ስዳራት አየ። አቢሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስቴ ናት፣ እንዴትስ እርሷን እኅቴ ናት አለ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቢሜሌክም አለ፣ ይህ ያደረግህብን ምንድን ነው? ከሕዝብ አንዱ ከሚስትህ ጋር ልተኛ ጥቂት በቀረው ነበረ፣ ኃጢአትንም ልታመጣብን ነበረ። አቢሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያ ምድር ዘርን ዘራ። በዚያም ዓመትም 100 እጥፍ አገኘ። እግዚአብሔርን ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበረ። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሱአቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቢሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄዶ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ አብርሃም ዘመን ቆፍረዋቸው የነበረውን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎች በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያንም ጉድጓድ ስም ኤሴቅ ብሎ ጠራው። ለእርሷም ሲሉ ተጣልተዋልና ሌላ ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራው። ከዚያ እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉም። ስሟንም ረሆቦት ብሎ ጠራው፣ እንዲህ ሲል፣ አሁን እግዚአብሔር አሰፋልን በምድርም አበዛን ይላል። ይህ መጽሐፍ ቅዱስ ክፍል ዘፍጥረት 26 ከቁጥር 1 ጀምሮ እስከ 21 ድረስ ያለውን የመጽሐፍ ክፍል ነው ያነበብኩት። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምናልባት በዚህ መጽሐፍ ክፍል ላይ ሳነብ ያዳመጣችሁ መጽሐፉን ክፍል መንፈስ ቅዱስ አብራርቶላችኋል ብዬ አስባለሁ። በዛ ላይ አንዳንድ ነገሮችን በልቤ ጌታ የተናገረኝን የሞላልኝን ቃል ለእናንተ አካፍላችኋለሁ።
እንዲህ በሚል እግዚአብሔር ባስቀመጠበት ስፍራ ተቀመጥ። ኮማንድ፣ ይሄ ትእዛዝ ነው። እግዚአብሔር ምን ባለበት ባስቀመጠበት ስፍራ ምንም ተቀመጥ የሚል ርዕስ ይዤላችሁ ቀርቤያለሁ። እግዚአብሔር ይስሐቅን እንደዚህ አለ። ረሃብ በበዛበት አብርሃም ዘመን ከነበረው ረሃብ ይልቅ ተጨማሪ በጣም የበዛ ረሃብ፣ የከፋ ረሃብ ሆነ በምድር ላይ ይላል። አብርሃም ይስሐቅ ወደ ጌራራ ምድር ወደ ፍልስጤም ሀገር ሄደና እዛ ላይ ያለ ወደዛ ወደ ግብጽ ተመልሶ እንዲሄድ ካሰበ በኋላ እግዚአብሔር እንዲህ ብሎ ተገለጠለት። አንተ ይስሐቅ አትሂድ፣ ወደ ግብጽ አትውረድ፣ እዚህ ተቀመጥ። እኔ እባርክሃለሁ፣ እኔ አሰፋሃለሁ። ለአብርሃም ለአባቴ ለአብርሃም የተናገርኩት ቃል አለ። ያንን ቃል በአንተ ያጸናለሁ። ይህንን ምድር ለአንተ ደግሞ አሳልፌ እሰጣለሁ። ለአባትህ ለአብርሃም የማልሁላቸውን ነገሮች ማላ በሙሉ በአንተ ክዳንን እፈጽማለሁ። ዘሬን አበዛለሁ፣ አሰፋለሁ፣ እንደ ሰማይ ከዋክብት ብዬ የተናገርኩትን ቃል በአንተ ያጸናለሁ። የረገጥክበትን አወርሳለሁ ብሎ እግዚአብሔር ለይስሐቅ እንዳትወርድ ወደ ግብጽ ብሎ አስጠነቀቀው። ከዛ በኋላ ይስሐቅም እንደ ትእዛዝ ሆኖ ተቀመጠ ይላል። ወገኖቼ እግዚአብሔር ባስቀመጠበት ስፍራ መቀመጥ ይሁንልን። እግዚአብሔር አትውረድ ካለ፣ አትሂድ ካለ አለመሄድ፣ እግዚአብሔር አታድርግ ካለ አለማድረግ፣ የእግዚአብሔርን ሐሳብና የእግዚአብሔርን እቅድ የእግዚአብሔርን ትእዛዝ መቀበል የግዴታችንም ነው፣ መልካምም ነው። ከዚህ የተነሳ ይስሐቅ ተቀመጠ ይላል። ከዛ በኋላ የፍልስጤም ሰዎች ተከራከሩበት። እግዚአብሔር እንደተናገረ ለይስሐቅ ካደረገ በኋላ ዘሩን ካበዛ በኋላ በጣም በብዙ ከባረከ በኋላ እርሻውን ከባረከ በኋላ እንደውም እንደዚህ ነው ብሎ 100 እጥፍ በዛን ዓመት አፈራ ይላል። በጌታ በኢየሱስ ክርስቶስ ስም ጌታ ባስቀመጠበት ቦታ ሆነን 100 እጥፍ ማፍራት ይሆንልን። 100 እጥፍ አፈራ፣ እጅግ በዛ፣ እጅግ በረታ። እግዚአብሔር ባረከው፣ በእርሻ ባረከው፣ በከብት ባረከው፣ በሎሎዎቹ ባረከው ይላል። ከዛም በኋላ ሕዝቡ ቀና። ኢየሱስ ክርስቶስ ለዘላለም ጌታ። እየበዛችሁ ስትሄዱ የሚቀና ይበዛል። እየጨመራችሁ ስትሄዱ የሚቀና ይበዛል። ነገር ግን አሸናፊነት ለእናንተ ነው። ምክንያቱም እግዚአብሔር እንድታሸንፉ ዘንድ ስለተናገረ፣ እግዚአብሔር የተናገረው መሆኑ ግድ ስለሚሆን፣ መፈጸሙ ግድ ስለሚሆን አሸናፊ እንሆናለን። ከዛም በኋላ እዛ ምድር ላይ ያለ በአባቱ አብርሃም ዘመን ላይ ተቆፍሮ የነበረውን ጉድጓድ፣ የውሃ ጉድጓድ ነበረችው። ቀኑበትና የፍልስጤም ሰዎች ደፈኑ ይላል። ሃሌሉያ! ሰዎች ይደፍናሉ፣ እኛ ግን ምንጫችን እየፈለቀ ይሄዳል። ቀናተኛ ይደፍናል፣ ምንጫችን እየጨመረ ይሄዳል። ምንጫችን እየፈለቀ ይሄዳል። እየበዛን እንሄዳለን። ቀናተኛ እያለ፣ ክፉ እያለ፣ ረጋሚው እያለ፣ እውነትን ነው ምለው፣ በግራ በቀኝ በኋላችን እና ከፊታችን ተከራካሪዎች እያሉ እየበዛን እየጨመርን በጌታ በኢየሱስ ክርስቶስ መሄድ ይሁንልን። ከዚያም በኋላ ሌላ ጉድጓድ ቆፈረ ይላል። እዛ ቦታ ላይ የውሃ ጉድጓድ ቆፈረ። የውሃ ጉድጓድ በሚቆፍርበት ጊዜ እንደገና የይስሐቅ ሎሌዎችና የፍልስጤም ሎሌዎች እዛ ላይ ያለ ተከራከሩበት። የኛ ነው አሉ፣ አገራችን ነው አሉ፣ ቤታችን ነው አሉ፣ ምንጩ የኛ ነው አሉ። ፍልስጤም ሰዎች ተከራከሩበት። ይስሐቅ አልተከራከረም፣ ስለ እርሷም ተጣልቷልና ብሎ ልክ ስደፍኑት እልፍ አለና ሌላ ጉድጓድ ቆፈረ። በጌታ በኢየሱስ